ሰላም ተማሪዎች እንደምን ከርማችኋል? ዛሬም ኤስቲቲ እንሰራለን። ዛሬ ደግሞ አንቶኒም እንሰራለን፣ ተቃራኒ ሚኒንግ ማለት ነው። ከ2011 የመጡ ጥያቄዎችን እንሰራለን። ከዛም ደግሞ ተያይዞ ከዚህ ጋር ኢኩቫለንት የሆኑ ጥያቄዎችን እንሰራለን ማለት ነው። የመጀመሪያው ጥያቄ ምን ይላል? ፎሎ ይላል። ይሄ ወርድ ነው። ፎሎ እንግዲህ መከተል ነው አይደለ? ሶ ለዚህ ተቃራኒ የሚሆነው በአማርኛው ምንድን ነው? ከፊት የሚመጣ ነገር ነው። ፎሎ ማለት እኔ ከኋላ ሆኜ የምከተለው ነው። ስለዚህ እስኪ እንደዛ አይነት ሚኒንግ እንፈልግ። ኤ ላይ ጎ አፍተር ይላል። ከኋላ መከተል ነው። ይሄም አይደለ አፍተር ከሱ ከሄደ በኋላ ወይ ነገር ካለፈ በኋላ መከተል ነው። ትሪያል 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 ምን እንደሆነ አላውቅም፣ ግን የሆነ የእግር ፈለግ መስሎኛል። ዱካ እንደማለት ይመስለኛል ካልዘነጋሁት። ጎ ቢሃይንድም ከኋላ መከተል ነው፣ ወይም ደግሞ ከጎን ሆኖ ከጀርባ ሆኖ አብሮ መሄድ ነው። ይሄም ሲኖኒም ነው እንጂ አንቲዮኒም ሊሆን አይችልም። ፕሪሳይድ ምን እንደሆነ አላውቅም፣ ግን ሞስት ላይክሊ ፕሪሳይድ ሊሆን ይችላል። ፕሪ የምትለው ቃል ከፊት መሆን ነው አይደል? ዝም ብዬ ገምቼ ነው እንጂ እርግጠኛ አይደለሁም። ፕሪ በሚለው ብቻ ወስዳችሁ ፕራይመሪ ወይም ደግሞ ከፊት ያለ ነው እንዳትሉ። ግን እኔ ዲ ይሆናል ብዬ አስባለሁ። ሌሎቹን ስለማውቃቸው ነው። እሱ ሁለተኛ ኤክስትራ ኦርዲነሪ ማለት ያልተለመደ ወጣ ያለ ነገር አይደል? ይሄ ያልተለመደ ባህሪ እንደማለት ባህሪ ሳይሆን ግን ኤክስትራ ኦርዲነሪ ስንል እኮ ይሆናላ በቃ እንግዳ የሆነ ያልተለመደ ነው። ያ ሶ አሜዚንግ። ይሄም አሁን ለምሳሌ አዲስ ነገር ስታየው ያልተለመደ ነገር ስታየው አስደናቂ ነው እንላለን። እኔም አብሮ ሊሄድ የሚችል ነገር ነው። ሶ ይሄም አይሆንም። ዩኒክም ልዩ ነው፣ ያልተለመደ ነው አይደለ? ሲኖኒም ነው አንቶኒም ነው እየፈለግን ያለው ነው። መሸወድ የለብንም። ተቃራኒ ነው። እነዚህ አሁን ሁለቱ እነዚህም አዲስ ነገሮች ስናይ ነው አሜዚንግ ምናምን ዩኒክ የምንለው። አንስፔክትድ ይሄማ ጥሩ ቀጥታ ለዚህ ምኑ ነው ሲኖኒየሙ ነው። ዩዥዋል ኦኬ። ይሄ መልሶችን ዩዥዋል ነው። ለምን ካላችሁ ዩዥዋል ማለት የተለመደ ነው። ኤክስትራኦርዲነሪ ደግሞ ያልተለመደ ነው። ዩዥዋል ሁሌ የምናደርገው ነገር ነው። ይሄ ዲ ነው መልሳችን። ሶስተኛ ዶሜስቲክ ይላል። ዶሜስቲክ ማለት ምን ማለት ነው? ዶሜስቲክ ማለት ይሄ ለምሳሌ ዶሜስቲክ አኒማል እንላለና የቤት እንደማለት ነው። አካባቢ ላይ ያለ ሎካል እንደማለት ነው ብዬ አስባለሁ፣ እርግጠኛ ነኝ። ኤ ሎካል ይላል። ይሄ ሲኖኒየሙ ነው። ፎሪጅን ማለት ምሳሌ ፎሪጅን ላንጌጅ እንላለን አይደለ? ወይም የውጭ ሀገራት ወይም ደግሞ የሌላ ሀገር እንደማለት ነው። ፎሪጅን ነው ሊሆን የሚችለው ብዬ አስባለሁ። ሃውስሆልድ ይላል። ሲ ሃውስሆልድ ማለት የሆነ ቤት ያፈራው እንዲህ አሩን ነው፣ ብቻ ግን እስኪ እናዋለን። ኔይቦር ማለት ደግሞ ጎረቤታማ እንደማለት ነው። እስኪ እነዚህ ማብራሪያቸውን እናይና አንድ አምስት ጥያቄ ደግሞ በዚህ ፎርም እንሰራለን ማለት ነው። እስኪ ወደ መልሳቸው እንሂድ። እሺ ፎሎ ይላል አንደኛ ጥያቄ። ፎሎ ማለት ኤ ላይ ጎ አፍተር የሚለው ቱ ፐርሺው ኦር ቼዝ። ፐርሺው ማለት ምን ማለት ነው? መከተል ነው። ቼዝ ማለትም ደግሞ ማሳደድ ነው። ወይም ደግሞ ይሄ በቃ የሆነ ስታሳድደው ማለት ነው። ከኋላ ሆነ ነው ለምናሳድደው ቼዝ ማሳደድ ያዙልኝ። እነዚህ ሁለቱ ቃላቶች ከጎ አፍተር ጋር ወይም ደግሞ ከፍሎ ጋር አብረው የሚሄዱ ናቸው። ፐርሺው ኦር ቼዝ፣ ሌላ ወርድም ያዝን ማለት ነው። ትሪያል ማለት ቱ ፎሎ ቢሃይንድ፣ ከኋላ ሆኖ መከተል ነው። እንዲሁም ኦፍን አት ዲስታንስ፣ ከርቀት ላይ ሆኖ ማለት ነው። ያው እንትን እንደማለት ነው። ይሄ ቅድም እንዳልኳችሁ ነው። ይሄ ምንድን ነው? ዱካው እንደማለት ማለት ነው። ከርቀት ሆኖ ዱካውን እየፈለግን የሆነ ሰው ስንከተለው እንደማለት ነው። እንደዚያ ይመስለኛል። ሲ ጎ ቢሃይንድ፣ ይሄም ደግሞ ከኋላ ሆኖ መከተል ነው። ፕሪሳይድም ደግሞ ማለት ምንድን ነው? ቱ ቢከም ቢፎር ሳምቲንግ ኢን ታይም ኦርደር ኦር ፖዚሽን፣ በሆነ በታይም ውስጥ ወይ ደግሞ በጊዜ ወር በአቀማመጥ በፖዚሽን ከፊት መገኘት ነው። ከፊት ሆኖ መገኘት ፕሪሳይድ የምንለው። ፕሪሳይድ ከፊት ሆኖ መገኘት ነው። ስለዚህ ለፎሎ ተቃራኒ ነው መልሳችን። ዳይሬክት ኦፖዚት ኦፍ ፎሎ ምንድን ነው? ፕሪሳይድ ይሆናል። ጀስ ላይ አግኝተናል። እሺ ኤክስትራ ኦርዲነሪ ይለናል። ኤክስትራ ኦርዲነሪ ምንድን ነው? አሜዚንግ የሚለው ምንድን ነው ቃሉ? አሜዚንግ ማለት ሰርፕራይዝ ማድረግ አንድ ነገር፣ ወንደር፣ በቃ አስገራሚ ሲሆን የሆነ ነገር አይደለ? ሰርፕራይዝ አሜዚንግ እንለዋለን። ዩኒክም የምንለው በቃ ዩኒክ የምንለው የዛ ነገር ለምሳሌ ያለው ነገር እሱ ብቻ ከሆነ ከሌላው ካይንዶቹ ለየት ያለ እሱ ብቻ ከሆነ ያለው ምን እንለዋለን? ካይንድ ዩኒክ እንለዋለን ማለት ነው። አንስፔክትድ ደግሞ ማለት አንስፔክትድ ማለት ደግሞ ስፔክትድ ሳይሆን
አንኤክስፔክትድ ነው። ኤክስፔክትድ የማይገመት ወይ ደግሞ ይሆናል ተብሎ ሀፒ ወይም ደግሞ ሪጋርድ አስ ላይክሊ ቱ ሀፕን ተብሎ የማይጠበቅ ይሆናል ተብሎ የማይጠበቅ ነገር ማለት ነው። ዩዥዋል ደግሞ ማለት ሀቢቹዋሊ ኦር ታይፒካሊ ኦኬር ኦርዲናሪ በየጊዜው የሚደረግ ኦር ደግሞ የተለመደ ማለት ነው። ኦርዲናሪ ልንለው እንችላለን ማለት ነው። ኦርዲናሪ ማለትም የተለመደ እንደማለት ነው። ዩዥዋል ደግሞ ማለት ሀቢቹዌሽን አሁን ያልነው ነው። ሶ ኦርዲናሪ ነው። መልሳችን የሚሆነው ምንድን ነው? ኤክስትራ ኦርዲናሪ ለሚለው ዩዥዋል ነው የሚሆነው ማለት ነው። ኤክስትራ ኦርዲናሪ መልስ ስለሆነ ኤክስትራ ኦርዲናሪ ማለት ያልተለመደ ወጣ ያለ ነገር ስለሆነ። ሶስተኛ ጥያቄ ቅርታ ዶሜስቲክ የሚለው ምንድን ነው? ዶሜስቲክ እንግዲህ ያው ቤት ውስጥ የሚኖር እንደማለት ነው። ሎካል ማለት ይሄ የሆነች ቦታ ያለ በቃ አንድ ውስን ቦታ ያለ ሰው ሎካል እንለዋለን። ይሄንን መያዝ አለብን። ለምሳሌ ሎካል ኔትወርክ ምናምን እያልን ተምረናል። አይሲቲ ላይ ምንድነው አይቲ ላይ ነው ምንድነው የሚባለው ስሙ ላጠፋኝ። እና ሎካል ማለት አንድ አካባቢ ፓርቲኩላር ኤሪያን ይዞ የሚቀመጥ ነገር ሎካል እንለዋለን። ፎሪጅን ማለት ደግሞ የሌላ ሀገርን ነገር ወደ ራስ አምጥቶ የቆስኪሚኖ ኦፍ ፍሮም ኢን ኦር ካራክተሪስቲክ ኦፍ አይ ካውንትሪ ኦር ላንጉዌጅ አዘር ዛን ዋንስ ኦን ከራስ ያልሆነ ነገር ከሌላ ቦታ አምጥቶ ማለት ነው። የራስ ያልሆነ ነገር መጠቀም ነው ወይ ደግሞ የራስ ካራክተሪስቲክ ማድረግ ነው፣ ባህሪ ማድረግ ነው፣ የኛ ማድረግ ማለት ነው። ፎሪጅን የምንለው ከሌላ ቦታ የመጣ ነው በአጠቃላይ ግን። ከዛ ደግሞ ሃውስሆልድ ይላል። ሃውስሆልድ ምንድን ነው? ሪሌቲንግ ቱ ሃውስ ኦር ፋሚሊ ዩኒት። ይሄ ደግሞ ከቤተሰብ ወይ ደግሞ አንድ ቤት ውስጥ የሚኖሩ ሰዎችን ነው። ይህም ሎካል ነው የሚያሳየን ነገር አንድ ቦታ ያሉ ነገሮችን ነው። እሺ ኔይቦርድ ማለት ደግሞ ዲስትሪክት ኦር ኮሚኒቲ ዊዝን ታውን ኦር ሲቲ በአንድ ከተማ ውስጥ ያሉ ቤት ለቤት የሚቀራረቡ ሰዎች ሊሆኑ ይችላሉ። በሀገር አማካኝነት በቃ ይሆናላ ጎረቤታሞች የሆኑ ኔይቦር ማለት ጎረቤት ነው። ጎረቤታሞች የሆኑ እንደማለት ነው። ሶ ዶሜስቲክ ለሚሆነው ተቃራኒ የሚሆነው እነዚህ አሁን ሶስቶቹ ያወራናቸው ይሄ ኔይቦር፣ ሃውስሆልድ፣ ሎካል የምንለው የሆነ ስፔሲፊክ ቦታ አላቸው። ፎሪጅን የምንለው ግን ከሌላ ቦታ መጥቶ ነው። ሶ ፎሪጅን ለዚህ ለዶሜስቲክ ምን ይሆናል ማለት ነው? ኦፖዚት ይሆናል። ምክንያቱም ዶሜስቲክ ኢንተርናል የሆነ ነገር ነው። እንትን ደግሞ ፎሪጅን የምንለው ደግሞ ከሌላ ቦታ የመጣ ኤክስተርናል የሆነ ነገር ነው ማለት ነው። ግልጽ ነው አይደለ? ሶ ይሄንን ካልን እስኪ አሁን ደግሞ ጥያቄ እንስራ ማለት ነው። ጊቭ ፋይቭ በዚህ ተመሳሳይ ጥያቄ ስጠን እንለዋለን። ጊቭ ፋይቭ ፕራክቲክ 5 ጥያቄዎችን እንስራ ምርጫ ማለት ነው። ከዛ ወርዶችን እናጠናለን ማለት ነው በዚህ ውስጥ። እሺ ጥያቄዎችን እንይ። የመጀመሪያው እንግዲህ አደራ አንቶኒም መሆኑን እንዳትረሱ። ምርጫም ፈተና ስትሰሩ ምንድነው አንቶኒም በተለይ የሚሸውደን የሆነ እየሰራን እንዳለ ተቃራኒ ወርድ መፈለጋችን እንዘነጋለን እና መቼም ቢሆን ተቃራኒ እየፈለግን መሆኑ መርሳት የለብንም። አይምሯችን ላይ የሆነ ብዥ ይልብናል አንዳንድ ጊዜ ይሄ ተቃራኒ ወርድ ላይ ችግር ይፈጥራል እና ተጠንቀን እንስራ። ፐርማነንት ይላል አንደኛ ጥያቄ። እንግዲህ ፐርማነንትን ታውቁታላችኋ። ፐርማነንት ማለት አንድ ቦታ ያለ ኦር ዘላቂ የሆነ ፐርማነንት ስንል በቃ የሚዘልቅ ነገር ነው አይደለ? አዎ ፐርማነንት እንላለን። እሺ ለዚህ ካዲያ ተቃራኒ ምንድን ነው? ቴምፖራሪ ነው። በአፋችን ራሱ እንደምናውቃት የተለመደች ናት። ኦር ደግሞ አንድ ቦታ ለትንሽ ጊዜ ያለ ነው። እሺ ላስቲንግ ይላል። ላስቲንግ ማለት ምንድን ነው? በደንብ ያዙ። ላስቲንግ ማለት ለረጅም ጊዜ የሚቆይ ግልጽ ነው። ወይም ኢንዱሪንግ ያዙችንም ወርድ አዲስ ያዙልኝ። ቴምፖራሪ ደግሞ ምንድን ነው? ቴምፖራሪ ማለት ደግሞ ላስቲንግ ፎር ኦንሊ ሊሚትድ ፒሪየድ ኖት ፐርማነንት። ሶ ቴምፖራሪ የሚለው ይሆናል። የተለመደች ቃል ናት። ምንተዋትም ችግር የለውም። ስታብል ማለት ደግሞ አንድ ቦታ ላይ ምን የሆነ ነው? ለውጥ የማይፈጥር በቃ ተረጋግቶ የተቀመጠ ነገር ስታብል እንለዋለን። ኢንድለስ ፍጻሜ የሌለው ነው አይደለ? ኢንፋይናይት የሆነ ነገር ነው። ግልጽ ነው። ሶ ኦፖዚቱ ማን ነው? ቴምፖራሪ ነው። ሁለተኛ ጥያቄ ላይ እንምጣ። ቪክቶሪ ማለት እንግዲህ እችን ታውቁታላችሁ። ቪክቶሪ ማለት የሆነ ድል ነገር ነው አይደለ? እርግጠኛ ነኝ ቪክቶሪን የሚያጣት የለም። እሺ ካዲያ ለዚህ ተቃራኒ የሚሆነው ምንድን ነው? እስኪ እንፈልግለት። ኤ ላይ ምን ይላል? ትሬምፍ ይላል። ትሬምፍ ምንድን ነው? ትሬምፍ አሩ ነው አላውቀውም፣ ግን ትሬምፍ ድል ነው እሱማ። ኦኬ ትሬምፍ ማለት ምንድን ነው? ድል ያዙ። ትሬምፍ ድል ነው።
ኦኬ የሆነ መዝሙር አለ እንደዚህ ያ አለ ዩ ትራይምፍ ዘ ወርክ ኦፍ ኤቭል የሚል አለ የሆነ መዝሙር እና በነገራችን ላይ በየትኛውም ሃይማኖት ውስጥ ሆናችሁ በእንግሊዝኛ የተዘመሩ መዝሙሮች አሉ። ኦርቶዶክስን፣ ፕሮቴስታንትን ብትሆኑ፣ ሙስሊሞችን ብትሆኑ በእንግሊዘኛ ያሉ ሄመኖችን አዳምጡ በጣም ማለት ነው። በጣም እኔ አሁን ትራይምፍ የሚለውን ወርድ እዛ ላይ ነው የማውቀው። ሶ የተለያየ ጥቅም አለው ማለት ነው። አንደኛ ከመንፈሳዊም ዓለም ሆነናል፣ ሁለተኛም ደግሞ ምን ሆነናል ወርዶችን ማውቀንበታል ማለት ነው። ሶ በሁለቱም ቦታ ብትሳሉ አሪፍ ነው። ትራይምፍ ማለት ድል ነው። ስለዚህ ይሄም ግሬት ቪክቶሪ ኦር አቺቭመንት ማለት ነው። ሰክሰስም ምንድን ነው? የሆነ አኮምፕሊሽመንት ኦፍ አን ኤም ኦር ፐርፐስ የሆነ ያቀድነውን ነገር ስናሳካ፣ ኤም ማለት የሆነ ግባችንን እንደማለት ነው። የሆነ አላማችንን አለ አይደለ? እሱን ነገር በቃ የሆነ ያሰብንበት ቦታ ላይ ስናሳካው ኮምፕሊሽመንቱን ስናደርግለት ማለት ነው። ዲፌት ምንድን ነው? ዲፌት ማለት ዲፌት ማለት ምንድን ነው? ዲፌት የሆነ ብቻ ጦርነት ነው ወይስ የሆነ መጋጨት ነገር ነው እንዴ? ኦር አለመስማማት፣ መሸነፍ። ኦኬ መሸነፍ ነው። ዲፌት ማለት መሸነፍ። ያዙልኝ፣ እኔ ማወር አላቃትም ነበር። ዲፌት ማለት መሸነፍ ነው። ኦር አክቲንግ ቢተን ኢን በትል ውስጥ በጨዋታ ውስጥ ምን መሆን የበታችነት መሸነፍን ማሳየት ነው። ዲፌት እንለዋለን። ያዙልኝ። ሌላኛው ሴሌብሬሽን ማለት እንግዲህ ማክበር ነው። የሆነ አንድን ነገር በቃ ደስታ መስጠት፣ ኢቨንቱን ያንን ያደረግነውን ነገር ስናከብረው ስንደሰትበት፣ ፕሌዥር የምንለው ነገር ማለት ነው። ሶ ሴሌብሬሽን የማይሆንም ዲፌት ነው የሚሆነው። ያዙ። የዛሬዎቹ ቀላል ይመስላሉ ወርዶቹ። ጄነረስ፣ ኧረ ጄነረስማ እናውቃለና ከዚህ ውስጥ የማናውቃት ስቲንግ ይችን ወርድ ባለፈው አይተናታል። ኦኬ ኧረ በጣም ወርድ እያወቅን ነው ማለት ነው። አሁን የጄነረስን አይቼ በቃ ስቲንግን ያወቁት። ስቲንግ ማለት አንጄነረስ የሆነ የማይሰጥ የማይለግስ ነው ስቲንግ አይደለ? በጣም ጎበዞች። ቻሪታብል ይሄንን እናውቀዋለን አይደለ? ምሳሌ ቻሪቲ ሲባል አሁን ያውቀዋለሁ በምንድን ነው ብቻ አላውቅም። የሆነ ቲቪ ምናምን ዜና ላይ ነው የምሰማው ቻሪቲ እንትና ቻሪቲ ምናምን የሚል ነገር ሰምቼ ነው። ሶ ቻሪቲ ማለት የሚሰጥ ነው፣ ለጋስ ነው፣ ሌላ ነገር የለውም። ካይንድም በቃ ሃቪንግ ፍሬንድሊ ጄነረስ የሆነ ኮንሲደሬት በኔቸር በቃ አለ አይደለ? በቃ አረመም ብዬ ልንገራችሁ፣ በቃ ተግባቢ ሰው ጋር የሆነ ለጋስ የሆነ እንደዛ ነው። አንሰልፊሽ የምንለውም ደግሞ ራስ ወዳድ ያልሆነ ማለት ነው። ለሌሎች የሚሆን አንሰልፊሽ ነው። ሰልፊሽ ካለ ራስ ወዳድ ነው። ሶ ስቲንግ ምንድን ነው? የማይለግስ አንጄኔሬስ የሆነ ነው። አራተኛ ጥያቄ አንሺየንት ነው። አሽንት እንዴ! አሽንትማ እቺ ሂስትሪም ላይ ኬሚስትሪ አሸንት ፊሎሶፊ ስለ አተም ስንማር አተም ሂስትሪ ላይ ስንማር ማለት ነው። ጎሽ አሸንት ምንድነው? ኦልድ ነው። ስለዚህ ሞደርን ነው አለዚህ የሚሆነው። ጎሽ ሞደርን ነው። ኦልድ ማለት ምንድነው? ሃቪንግ ሊቭድ ሎንግ ፔሪድ ረጅም ጊዜ የኖረን ማለት ነው። ኦልድ ምንድነው? ሞደርን ማለት ደግሞ ሪሌት ቱ ዘ ፕሬዘንት በአሁን ጊዜ ያለ ማለት ነው። ወር ኮንቴምፖራሪ ይችንም አዲስ ወርድ ያዙልኝ። ኮንቴምፖራሪ ማለት ምንድነው? በአሁኑ ጊዜ ወር ብዙ ጊዜ ያልኖረ ለቅርብ ጊዜ ያለ ነገር ወይም ደግሞ አት ፕሬዘንት ያለ ነገርን ኮንቴምፖራሪ እንለዋለን። ኮንቴምፖራሪ ለምን ተባለ? ቴምፖራሪ እንግዲህ ለጊዜው ያለ ነገር ነው። ኮንቴምፖራሪ ማለት ደግሞ አት ዘ ፕሬዘንስ ሆኖ ወደፊት የሚሄድበት ጊዜ አይታወቅም፣ ግን ለአሁን ጊዜ ያለ ነው። ኮንቴምፖራሪ እንለዋለን። ሂስቶሪክ ማለት ደግሞ ምንድን ነው? ሂስቶሪክ ማለት ፋሞስ ኦር ኢምፖርታንት ኢን ሂስትሪ በታሪክ ውስጥ ታዋቂ የሆነ ወይ ፋመስ የሆነ ነገር ሂስቶሪክ እንለዋለን። ይህም ለዚህ አሸንት ለሚለው ተመሳሳይ ወርድ ነው። ኤጅድ ማለት ደግሞ በጣም ትልቅ የሆነ ስፔሲፋይ የሆነ እድሜ ያለው ግን እድሜ ያስቆጠረ ነው። ይህም ሊሆን አይችልም። ስለዚህ ቢ መልሳችን ሞደርን ይሆናል። ቀላል ናቸው። የዛሬ አንድ ሌላ እንጨምራለን እንጂ በእነዚህማ እቺን ለዛሬ አትበቃንም አይደለ? ቅዳሜም ስለሆነ ራፒድሊ ማለት ራፒድሊ ራቃታለሁ። ራፒድሊ በፍጥነት ያ ራፒድሊ ኩዊክሊ ኩዊክሊም አንድ ነው። ፋስት የሆነ ስፒድ ማስፍጠን ነው። ስዊፍትሊ ያዙልኝ። ተመሳሳይ ወርድ ስዊፍትሊ ማለት ምንድን ነው? ኩዊክሊ ስዊፍትሊ ያዙ ስዊፍትሊ ተመሳሳይ ወርድ። ሃስትሊ ያ እቺ ወርድ በባለፈው ክላስ አስተምሬያችኋለሁ ልበል። ኦኬ እኔ ነኝ ያጠናኋት ለእናንተ አልሰራኋትም። ሃስትሊ ማለት ምንድን ነው? እዚህ ጋርም ሌላ ወርድ ቢሰጠውም ይሆናል አይደል? በጥድፊያ ስራ የሚሰራ ሰውዬ በቃ ሳያስተውል የሆነ ነገር ምን ይፈጠራል ብሎ ሳይል ዝም ብሎ አለ በጥድፊያ በወከባ በፍጥነት የሚሰራ ይሄም ያው ፍጥነት አለው፣ ራፒድ ነው። ሃስቲሊ እንለዋለን። ለሃስቲሊ ተቃራኒ ብንባል ዲሊብሬትድ እንላለን። ዲሊብሬትድ ያዙልኝ። ዲሊብሬትድ ማለት ምንድነው? አስቦ አገናዝቦ ቀስ ብሎ የሚሰራ ሰው ማለት ነው። ሃስቲሊ የምንለው ደግሞ
ኤክሰሲቭ ስፒድ ኦር አላስፈላጊ የሆነ ስፒድ የሚያሳይ ሰው ሀስቲ እንለዋለን። በደንብ ያዙ ወርዶችን። ይሄኛው ነው። ሌላኛው ደግሞ ምንድነው? አርጀንስ፣ እዛው ላይ አርጀንስ ይላል። አርጀንስ ማለት አስቸኳይ ማለት ነው። አርጀንስ እችንም ሌላ ወርድ የሚያዙልኝ ማለት ነው። አርጀንስ ማለት እችኛዋም ሃርድሊ ማለትም ፍጥነት እንደማለት ነው። ስሎሊ ቀርፋፋ ነዋ። ሎ ስፒድ ኦር ደግሞ ኖት ኩዊክ ያልሆነ ማለት ነው። ለዚህ መልሳቸው የሚሆን ስሎ ነው፣ ሌላ ነገር የለውም። ሌሎችን እንፈልግ። ትሮምፕትሊ ማለት ደግሞ በፍጥነት በቃ ምንም ጋፕ የሌለው በቃ ዊዝ ሊትል ኦር ኖ ዲሌይ ምንም ቆይታ የሌለው በቃ በፍጥነት ኢሚዲየትሊ የተደረገ ነገር ፕሮምፕትሊ እንለዋለን። ያዛችሁ አይደለ? ፕሮምፕትሊ እንለዋለን። እንግዲህ ለፕሮናንሲዬሽን በጣም ይቅርታ። እሺ ይሄንን ትይዘልኛላችሁ። እነዚህን ከሰራ ሌላ 5 እንጨምር አይደለ? አድቫንስ የሆኑ ጊቭ 5 አናዘር አድቫንስ ወርድ እንበለው እስኪ። እነዚህኞቹን ዛሬ እንይዛለን። አድቫንስ እንስራ። 5 ብቻ ፈጠን አድርገን እንሄዳለን። 5ቶችን እንሰራለን። እስኪ እንስራ። እሺ ፕሮሊፌሬት እችን ቃል እስኪ ዝም ብለን እንፈልግ። ፕሮሊፌሌትን አልመጣልኝ። ፕሮሊፌሌት። እሺ ኤ መልቲፕላይ ይላል፣ ቢ ዲዊንድል ይላል፣ ሲ ጄነሬት፣ ዲ ፕሮፓጌት። ቆይ የሆነ ተመሳሳይ ነገር እዚህ ውስጥ አላያችሁም? ጄኔሬት ማለት የሆነ ነገር ማምረት ነው፣ ኦር የሆነ ብቻ ነገር ሲፈጠር ነው። ፕሮፓጌት ደግሞ ፊዚክስ ላይ እንደተማር ነው የሆነ ስለ ዌቭ ስንማር ፕሮፓጌሽን ኦፍ ዌቭ መተላለፍን ነው አይደል የሚያሳየው። ዝም ብለን ነው ብቻ መተላለፍን ነው። የሆነ ነገር በውስጡ ሲያልፍ ስፕሪድ ሲያደርግ ነው። መልቲፕላይም ደግሞ ሲሆን የሆነ ብቻ በውስጡ በቁጥር ሲበዛ ነው። ስለዚህ እኔ ዱዊሊንግ ዊንድል የሚሆን ይመስለኛል። ዊንድል። እስኪ ግን ምን ማለት እንደሆነ እንየው። መልቲፕል ማለት ምን ማለት ነው? ኢንክሪዝ ግሬትሊ ኢን ነበር፣ በቁጥር በጣም መጨመር ማለት ነው። በቁጥር እጅግ ሲበዛ ያ ነገር መልቲፕል እንለዋለን። ያዙልኝ። ዊንድል ደግሞ የምንለው ቱ ዲሚኒሽ ግራጁዋል ኢን ሳይዝ አማውንት ኦር ስትሬንግዝ፣ በአቅም ሊሆን ይችላል፣ በሳይዝ ሊሆን ይችላል፣ በብዛት ሊሆን ይችላል። እየቀነሰ ሲመጣ ያንን ነገር ምን እንለዋለን ማለት ነው? ዊንድል እንለዋለን። ያዛችሁ አይደለ? ዊንድል ማለት ያ ነው። እሺ ጄኔሬት የምንለውም ደግሞ ቱ ኬዝ ሰምቲንግ ቱ አራይዝ ኦር ካም ኢንቱ ኤግዚስተንስ። ጄኔሬት የምንለው ደግሞ ወደ መኖር፣ አንድ ነገር ወደ መገኘት ኤግዚስተንስ ስናመጣው፣ የሆነ ነገር ኦር ከፍ ስናደርገው፣ በቁጥር ሊሆን ይችላል፣ ጄኔሬት ስናደርገው ነው። ፕሮሊፌሬት ማለት ደግሞ ማባዛት ማለት ነው። ፕሮሊፌሬት ማለት ማባዛት፣ መልቲፕላይ ለዚህ እንደውም ሲኖኒየሙ ነው። ጄኔሬትም የሆነ ነገር እንዲፈጠር እያደረግነው ነው፣ እሱም ሲኖኒየሙ ነው። መቀነስ ግን ከሆነ ዊንድል የሚለው ለዚህ አንቶኒየም ይሆናል። ዊንድል አንቶኒየሙ ነው። ለምን ስላን ዲሚኒሽ ግራጁዋሊ ኢን ሳይዝ አማውንት ኦር ስትሬንግዝ ስለሆነ። ፕሮፓጌትን ማለት ደግሞ ምንድን ነው? ቱ ስፕሪድ ኤንድ ፕሮሞት አን አይዲያ ቲዮሪ ኢትሲ ዋይደሊ፣ በስፋት የሆነን ነገር ፕሮፓጌት ስናደርገው ስናስፋፋው ማለት ነው። ፕሮፓጋንዳ እንላለን አይደለ? ፕሮፓጋንዳ የሆነ ወሬ ሲስፋፋ ግን ጥሩ ያልሆነ ወሬ ነው። እንዴት ትዙት ነው እንጂ ፕሮፓጋንዳ ማለት ፕሮፓጌት ማለት አይደለም። ግን ያው ፕሮፓጋንዳ ሲባል ሰባለን ብዙ ጊዜ ወሬ ሲስፋፋ ብላችሁ እንድትይዙልኝ ፈልጌ ነው። ፕሮፓጌት ማለት የሆነ ነገር ስፕሪድ አውት ሲያደርግ ነው። አዲስ ነገር ሊሆን ይችላል፣ የሆነ ስፕሪድ ሲያደርግ ነው። ሶ ይሄ እንደውም ለዚህ አይሆንም። ሶ መልሳችን ዊንድል ነው። ግልጽ ነው አይደለ? እሺ ሁለተኛ ላኮኒክ ይኸውላችሁ መጣ እንግዲህ ጥያቄ። ላኮኒክ አላውቀውም። ኮንሳይዝ ማለት ኮንሳይዝ ማለት የሆነ ክሊር የሆነ ኢንፎርሜሽን መስጠት ነው። በግልጽ በሆነች ነገር አጥር ምጥን አድርገን ኮንሳይዝ ስንለው አሳጥረን፣ ሌላ ወርድ ነው ፍቺ ይኖረዋል። ይሄ ከአሁን በፊት ጥያቄ ላይ ስለሰራ ነው። ኮንሳይዝ ማለት የሆነ ነገር አሳጥረን ስንነግረው ነው ኮንሳይዝ የምንለው። ኮንሳይዝ ስናሳጥረው፣ እንደውም ግሩፕ ላይም ጥያቄ ላይ መታለች፣ እችን ያዙልኝ። ሰው ይሄ ነው። ቨርቦስ የምንለው ደግሞ ቨርቦስ ወሬ የሚያበዛ ነው አይደለ? ወይ ደግሞ ለዚህ ያልኳችሁ እንጂ ወሬ የሚያበዛ ማለቴ
የሆነ ነገር ካስፈላጊው በላይ ቃል ተጠቅሞ የሚገልጽ ሰው ቨርቦስ እንለዋለን። የሚገለጸውም ነገር ሊሆን ይችላል። ተርሴ የምንለው ደግሞ ስፓሪንግ ኢን ዘ ዩዝ ኦፍ ወርድ ኦር አብሩፕት እንደው ጭራሽ ማንበብ የሚክበደን ጎበዝ። እኔ እንጃ ምን ማለት እንደሆነም አላውቅም፣ ጭራሽ ንባቡም አላውቀውም ማለት ነው። አብሩፕት በድንገት ማለት ነው እንዴ? አብሩፕት ማለት በድንገት ሰደን እንደማለት ነች። አብሩፕት ማለት ሰደን ያዙ እንጂ ሰደን ማለት ናት። ሶ የሆነች ነገርን በትንሹ ስናወራ እንደማትኮነችም በቃ ድንገት የአፍ ማምለጥ ከአፋችን የሆነች ነገር ድንገት ስታመልጥ እንደማለት ነው። ተርሴ እንላታለን። ብዙ ወርድ አይደለችም ማለት ነው እሷም። ሌላኛው ፒቲ እንለዋለን። ፒቲ ማለትም ደግሞ ኮንሳይዝድ ማለት ነው። ፓወርፉሊ ኤክስፕሬሽን፣ ይሄም ነገሮችን አሳጥረን ግን በቃ ፓወር ያለው ንግግር ስንናገር ነው። ሶ እነዚህ ሁሉ የሚያሳዩን ነገሮች ምንድነው? በአጭር ነገር ነው እየተገለጹ ያሉት ነገሮቹ። ግን ቨርቦስ የምንለው ኤክስትራ የሆነ ወይ ደግሞ ያላስፈላጊ የሆነ ወርድ ሰጠት እየተጠቀምን ነው። ስለዚህ ቨርቦስ ተቃራኒ ነው ለላኮኒክ። ላኮኒክ ለሚለው ተቃራኒ ምንድን ነው? ቨርቦስ ነው ማለት ነው። ያዙ እንግዲህ ቨርቦስን ብዙ ቦታ አይተናቸዋል አይደል? ቨርቦስ የምትል ነገር 3 ነው ምናምን አዩዋትን የራሱ እና ከብዙ ነገር ጋር ሊገናኝ ይችላል። ሰው እንደዚህ እያያዝን ስንመጣ ጥሩ ነው ማለት ነው። የበለጠ እንይዛለን። ሌላኛው ደግሞ ቮራኪየስ ነው። ቮራኪየስ ምንድን ነው? ቮራኪየስ ይላል። እሺ ኤ ላይ ራቬነስ ይላል። ኢንዲፈረንት፣ ኢንሳቲያብል፣ ዲ ደግሞ ግሉቶኖስ። ኧረ አላቃቸውም። እሺ ምን ማለት ነው? ኤ ላይ ራቬኖስ የሚለው ራቬኖስ ማለት ኤክስትሪምሊ ሃንግሪ፣ በጣም 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 መራብ። ይሄ ምንድን ነው? በሌላ ደግሞ ራቬነስ በጣም መራብ፣ ሃንግሪ ማለት በቃ ከፍተኛ የሆነ ራብ። ይሄ ምንድን ነው? እሺ ሌላኛው ደግሞ ኢንዲፈረንት ማለት ምንድን ነው? ኢንዲፈረንት የሆነ የተለያየ የሆነ ሃቪንግ ኖ ፓርቲኩላር ኢንተረስት ኦር ሲምፓቲ አንኮንሰርንድ፣ የተለያየ ፓርቲኩላር የሆነ ግልጽ የሆነ ወይ ደግሞ ስፔሲፊክ የሆነ ኢንተረስት አለመኖር ኢንዲፈረንት ስንል ማለት ነው። ኢንዲፈረንት መለያየት እንደማለት ነው ብላችሁ ያዙልኝ። ስለዚህ ሲ ላይ ስንመጣ ደግሞ ኢንሳቲያብል ኢንዲፈረንት ማለት ግድ የለሽም እንደማለት ሊሆን ይችላል። አንኮንሰርንድ እንደማለት ነው። ኢንሳቲያብል ማለት ኢምፖሲብል ቱ ሳቲስፋይ፣ በቃ የሆነ ሊያስደስት የማይችል ነገር ማለት ነው። እሱን ያዙልኝ። ሌላኛው ግሉቶኖስ ማለት ኤክሰሲቭሊ ግሬዲ ምንድን ነው? ስግብግብ ነው። ይሄም ከራብ ጋር ይገናኛል አይደል? ግሬዲ ማለት ስግብግብ ነው። ይሄም ከመራብ ጋር ይገናኛል። ያው ሃንግሪ ከሚለው ጋር ይሄ የማይረካ ነው አይደለ? ረሀብተኛም ያረካ ነው። ኢምፖሲብል ቱ ሳቲስፋይም ያረካ ነው። ስለዚህ እነዚህ ወርዶች ከዚህ ጋር አይገናኙም ማለት ነው። ዝም ብለህ የላኛው ወርድ እንኳን ባናውቀው፣ ግን አሁን ራሱ ቮራኪየስ ራሱ ምንድን ነው? ቮራኪየስ ምንድን ነው? ቮራኪየስ ማለት ጎበዝ እንደማለት ነው። ጎበዝ ነው። ስለዚህ ጭራሽ ከእነዚህ ጋር የሚገናኝ ነገር የለውም። ጎበዝ አሁን ጎበዝ አለመጥገብ ምናምን ይሆናል። ኢንዲፈረንት ነው፣ ግድ የለሽ ነው። ጎበዝ ለሚለው ይሄ ጎበዝ ነው። ኢንዲፈረንት ደግሞ ግድ የለሽ አልኳችሁ። ስለዚህ ኢንዲፈረንስ መልሳችን ይሆናል ማለት ነው። ግልጽ ነው አይደለ? ላክ ኦፍ ኢንተረስት ለሚለው አሚሎሬት። አረ አሚሎሬት የምርችን ቃላቃት አለኝ እኔ ራሱ አጥንቻታለሁ። አሚሎሬት ማለት ሜኪንግ ቤተር ነው። ጎሽ አመጣሁት ማለት ነው። ያዙልኝ። ሜኪንግ ቤተር ጥሩ ማድረግ የሆነ ነገር ማለት ነው። ከሚያናድር ወር ከእንትን ከሚል ነገር ጥሩ ማድረግ አሚሎሬት እንለዋለን። ስለዚህ ለዚህ ተቃራኒ ባድ የሚሰራ ሰው ማለት ነው። ጎሽ አሊቬት ምንድን ነው? ይሄ አሊሬት ማለት ራሱ ቱ ሜክ ሰፈሪንግ ዴፊሽንሲ አሊሬት ምንድን ነው? ኧረ አሊቬት እንግዲህ ወርዶችን እኔም እያጠናሁ ነውና እያየሁንም ነገራችሁ። ማቃለል አሊቬት ማለት ማቃለል ማለት ነው። ማቃለል ኦኬ። ስናቃለል የሆነ ፕሮብሌም የሚፈጥሩ ነገሮችንም እያቃለል ነው ማለት ነው። አሊሬት ማለት ማቃለል ያዙ። አሊሬት ማለት የሆነ ነገር ስንቀንሰው ነው። ኤግዛሴርቤት ይሄ ደግሞ ሜክ ፕሮብሌም ነው። ይሄ ችግር ፈጣሪነት ነው።
ባድ ሲቹዌሽን ኦር ኔጌቲቭ ፊሊንግ መፍጠር ነው። ተቃራኒ ነው። የአሚሎሬት ተቃራኒ ነው። ያዙ። ሚቲጌት ደግሞ ማለት ምንድን ነው? ይሄም የሆነ ለስ የሆነ እሱም እንደ ቅድሙ ብዙ ያልሆነ ችግር ያልሆነ ነገር መቀነስ ማለት የሆኑ ነገሮች መቀነስ ሚቲጌት እንለዋለን። ዳይሬክት ሚኒንጉ ደግሞ ማስታገስ ማለት ነው። ሚቲጌት ማለት ማስታገስ፣ ህመም ሊሆን ይችላል። ነገሮችን ለስ የሆነ ስሜት እንዲሰሙ ማድረግ ሚቲጌት ማስታገስ ብላችሁ ያዙልኝ። ሚቲጌት ማስታገስ። ኢንሄንስ ደግሞ ኢንሄንስ ኬሚስትሪ ላይ ስለ አሲድ ቤዝ ኢኩሊብሪየም ላይ ስንማር ይመስለኛል ስለምን መሰላችሁ? ስለ በፈር ሳይሆን በፈር ይሁን አዮኒክ ላይ ኢንሄንስ ሰፕረስ የሚል ነገር ተምራል። ኢንሄንስ ማለት የሆነ ነገር እንዲሄድ ወይም ደግሞ ፋርዘር ኢምፕሩቭመንት እንዲያካሄድ ማድረግ ነው። እንዲጨምር ኳሊቲ ሊሆን ይችላል ማድረግ ነው ኢንሄንስ ማለት። ሶ ለዚህ መልስ ሊሆን አይችልም። ስለዚህ አሚሎሬት ማለት ጥሩ ነገር መስራት ነው። ለዚህ ተቃራኒ ኤግዛሲየርቤት ነው። ኤግዛሲየርቤት ደግሞ መጥፎ ነገር መስራት ነው። ተግባብተናል? እሺ ይሄ ነው። ሰዓት ስለሄደ በእነዚህ በቃናል። ሌሎቹን ደግሞ በሌላ ጊዜ እንመጣባቸዋለን ማለት ነው። አንድ ጥያቄ ነው የቀረን። ችግር የለውም። ወርዱን ያው እዚህ ላይ ያለላችሁ እዩትና በራሳችሁ አጥኑት። ይበቃናል ማለት ነው። አብራችሁን ስለነበራችሁ አመሰግናለሁኝ። ደግሞ በሌላ እንመጣለን ተመልሰን